በጥንት ጊዜ ተራራማና በጫካ በተከበበ ሰላማዊ መንደር ውስጥ ቀዩዋ እየተባለች የምትጠራ ልጅ ከእናቷ ጋር ትኖር ነበር። ቀዩዋ ቆንጅዬ እንዲሁም በሰዎች ዘንድ በጣም የምትወደድ ልጅ ነች። ቀዩዋ ሁልጊዜ ቀይ ሁዲ ስለምትለብስ በመንደሩ ሰዎች ዘንድ ቀዩዋ እያሉ ይጠሯታል። ከዕለታት በአንድ ቀን የቀዩዋ እናት በቅርጫት ውስጥ ያለ ምግብ ለቀዩዋ ትሰጣትና ይህንን ምግብ ለአያትሽ አድርሽላት፣ ደግሞም ተጠንቀቂ፣ የማታውቂውን ማንንም በመንገድሽ ላይ እንዳታዋሪ አለቻት። ቀዩዋም የተሰጣትን በምግብ የተሞላ ቅርጫት በመያዝ ወደ አያቷ ቤት መንገድ ጀመረች። መንገዱን በጫካ ውስጥ ሲሆን የአበቦቹ ውበት፣ የወፎቹ ድምፅ፣ የቢራቢሮዎቹ ቀለም እጅግ አስውቦታል። ነገር ግን በድንገት አንድ ተንኮለኛ ተኩላ ከጫካ ውስጥ ብቅ አለ። ቀዩዋንም ባያት ጊዜ በአስፈሪ ጥርሶቹ ፈገግ አለ። ከዚያም ወደ ቀዩዋ በመቅረብ አንቺ ትንሽ ልጅ ወዴት ትሄጃለሽ? አላት። ቀዩዋም ከዚህ ጫካ ማዶ ወደምትገኘው ወደ አያቴ ቤት እየሄድኩ ነው አለችው። ተንኮለኛውም ተኩላ የተንኮል ሐሳብ በማግኘቱ ፈገግ እያለ ለምን አያትሽ ደስ እንዲላት ከጫካ ውስጥ አበባ ለቅመሽላት አትወስጅላትም? አላት። ቀዩዋም ለአያቴ አበባ በወስድላት ደስ ይላታል በማለት በተንኮለኛው የተኩላ ሐሳብ ተስማማች። ነገር ግን ቀዩዋ ከተንኮለኛው ተኩላ ጋር በማውራቷ የእናቷን ትዕዛዝ እንደረሳች አላስተዋለች። የዚህን ጊዜ ተኩላው በፍጥነት በመሮጥ ከጫካው ውስጥ በመውጣት የቀዩዋ አያት ቤት ደረሰ። በሩንም በቀስታ ማንኳኳት ጀመረ። አያቷም ማን ነው አለች። ተንኮለኛው ተኩላም ድምፁን በማለስለስ እኔ ቀዮ ነኝ አያቴ ሲል መለሰላት። አያቷም በተኩላው ተንኮል ስለተሸወደች በሩን ከፈተችለት። የዚህን ጊዜ ተኩላው ቀልጠፍ በማለት አያቷን በአንድ ጉርሻ ዋጣት። ለጥቆም የአያቷን ልብስ በመልበስ በአልጋዋ ላይ ጋደም አለ። ቀዩዋም በስተመጨረሻ የአያቷ ቤት ደረሰች። የቤቱን በር ክፍት ነበር። በቤት ውስጥም አያቷን እየተጣራች መፈለግ ጀመረች። አያቷንም በአልጋዋ ላይ ተኝታ አገኘቻት። ቢሆንም ያልተለመደ ነገር በአያቷ ላይ መመልከት ጀመረች። አያቴ ለምንድነው ዓይንሽ እንዴ የተለቀው? በማለት ቀዩዋ ጠየቀች። ተንኮለኛ ተኩላውም ድምፁን አለስልሶ ልጄ አንቺን በደንብ ለማየት ነዋ ሲል መለሰላት። ከዚያም ቀዩዋ ቀጥላ እሺ አያቴ ግን ለምንድነው ጆሮዎችሽ እንደዚህ ትልቅ የሆኑት? አለች። ተንኮለኛውም ተኩላ መልሶ አንቺን በደንብ ለማዳመጥ ነው ልጄ በማለት መለሰላት። ቀዩዋም ለሶስተኛ ጊዜ ታዲያ ጥርሶችሽ ለምንድነው እንዴ የተለቁት? በማለት ጠየቀች። የዚህን ጊዜ ተኩላው ከተኛበት በመነሳት አንቺን ለመብላት ነዋ ብሎ ቀዩዋን ማባረር ጀመረ። የዚህን ጊዜ አንድ እንጨት ቆራጭ በቀዩዋ አያት ቤት አካባቢ እያለፈ ስለነበር በቤቱ ውስጥ የተኩላውን ድምፅ በመስማቱ ዘሎ ወደ ቤት ውስጥ በመግባት ተንኮለኛውን ተኩላ በመጥረቢያ በመምታት ገደለው። ቀዩዋንም ከመበላት አዳናት። በተኩላ የተበላችውንም የቀዩዋን አያት የተኩላዋን ሆዱን በመግደል አዳናት። ቀዩዋም አያቷን በማየቷ በደስታ ተቃቀፉ። ቀዩዋም ከዚህን ጊዜ በኋላ የእናቷን ምክር በደንብ በመስማት ከእናትና ከአያቷ ጋር በደስታ መኖር ጀመረች።